ኦ ዛሬ እንዴት ደስ ይላል! በማርያም ሀይሚዬን እንግዲህ ብሩኬ ወደ ዱባይ ሊወስዳት ነው። ሰላም ሰላም! ውድና የተከበራችሁ የዩቱብ ቻናል ቤተሰቦች እንደምን ዋላችሁ? እንዴት አመሻችሁ? እንዴት ናችሁ? በያላችሁበት የእግዚአብሔር ሰላምታ በሁላችሁ ጋር ይሁን፣ ከሁላችን ጋር ይሁን። እንዴት ናችሁ? እንደየሰዓት አቆጣጠራችሁ ሰላማችሁ ብዝት ይበልኝ። እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ዛሬ እንግዲህ ደስ በሚል ሁኔታ መጥቻለሁኝ። ብሩኬ ሀይሚን ወደ ዱባይ ሊወስዳት ነው። የሌለ ደስታ ፍንጥዝጥዝ ብላለች። እሱም ተደስቷል። እግዚአብሔር ይመስገን ስለ ሁሉ ነገር። ያ ሁሉ ነገር ተስተካክሎ ለዚህ ላበቃቸው አምላክ፣ ሁሉን ነገር የሚያስተካክልላቸው አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። የእውነት የሱም የሌለ ደስታ ነው። ከልቡ ነው እኮ ደስ ያለው። በጣም የተደሰተው ከአንጀቱ ከልቡ ነው። እንግዲህ ከሁለት ቀን ከሶስት ቀን በኋላ አቶ ቡራና ወይዘሪት ሀይሚ የዱባይ ቀለጤ ሊሆኑ ነው። ዱባይ እንዲዋኙባት ነው። እዚህ ጋር መጣችለትኝ፣ ጠቀሳትኝ። ነይ 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 ፍንድሽ ድሽ ብሎ በሳቅ በደስታ ነይ የኔ ቆንጆ አላትኝ። እሷ ደግሞ አያት እዚህ ጋር በፈገግታ ወደ እሱ እየበረረች መጣች። ሀይ ቤተሰብ ሰላም አለኝ። ካሜራማኑና ተመልካቾቿን አክባሪዎቿን ሰላም ሰላም እያለች በኮንፊደንስ ነው የምትራመደው ሀይሚዬ። የእውነት በጣም ደስ ይላል። እዚህ ጋር በረረኝ። እንግዲህ ልትሰቀልበት ነው። ወይኔ እንዴት ደስ ይላል እኮ ማርያምን። የሆነ በቃ አለ አይደለ ፊልም ነው የሚመስለውና በጣም ነው ደስ የሚሉት ማርያምን። በጣም በደስታና በፍቅር ነው የማያቸውቱ። እዚህ ጋር ተቀበላት ይበርከክ ካለና ወገቧን ይዞ አሽከረከራትኝ። የሱ ቀለጥ ይሆናትና በጣም ደስ ነው የሚለው። የሌለ በደስታ ተቀበላት። እንግዲህ ጸጉሯን አይቶ አያምነውም ብሩኬ ማለት ነው። ጸጉሯን በቃ ካላበላሸ ኢየሱስ ይሆንበታል። ያማን መሰለኝ። ፍቅር እንደዚህ ነው አይደለም? ጸጉር ቀርቶ ሌላ ይሰራን እና በእውነት ደስ ነው የሚለው። እግዚአብሔር ይመስገን። እንግዲህ እንደምታያቸው እነ ጨረቃዬ የፍቅር ሰዎች የእውነት በጣም ደስ ነው የሚሉትና አስተቃቀፉ በቃ የሚገርማችሁ ነገር ማለት ነው። ጸጉሯን ካልነካ ምንም ቢሆን ቪዲዮ መስራት አይችልም። ለምዶበታንም እንደገና ደግሞ ጸጉሯን መንካት በቃ ብጭርጭር ማድረግ ጸጉሯን እንትን ማለት በቃ ያስደስተዋል ለሱ። እሷ ደግሞ እስኪታው ጸጉሬን ትላለች። እሷም ተሰርታ መንጣቷን አተውም፣ እሱም ማበላሸቱን አይተውም። ምክንያቱም ፍቅር ነው። በቃ እንደፈለገ ያድርግ። እንዴት ነው እኮ ነው ሆ እና በጣም ነው ደስ የሚለው። የዱባይ ቀለጥ እዚህ ጋር ምን አላት ይመስል እንግዲህ እኮ ልሄድ 2 ቀን 3 ቀን እየቀረኝ ነው አንተ ያለሽ ሲላት ማዘን ጀመረች አለች። ጥፍሩን በእጇ ማልመዝመዝ መጠምዘዝ ጀመረች። እንዴ ስታኮርፍበት አታኩርፍ የኔ ጨረቃ የኔ ቆንጆ የምሳሳልሽ አለና ቅፍ አደረጋት። አኮረፈች። እሱ ደግሞ ዋሽቶ ነው ፕራንክ እያረጋት ነው እና እየቀለደባት ነው። እሷ አኮረፈች። እዚህ ጋር የኔ ውጭጭላዋ የኔ ጨረቃ አኩርፋ ከሚያምር ደረቱ ልጥፍ አለች። ጥላኸኝ ልትሄድ ነው በቃ አለይና አንገቷን ደፋች። እዚህ ጋር በጣም ተቆጥታለች። እሺ የኔ ውድ በቃ አትቆጪ፣ አታኩርፊ የኔ ጨረቃ እያለ እያባበላት ነው። ከዛ ብሩኬ ወረቀቱን አወጣና ቀጥ ብላ አየችው። ስታየው እዚህ ጋር እንግዲህ ይዤሽ ዱባይ ከችል ነው ሲላትኝ አለይ ሁሉን ነገር ስታይ ማተሙን አየች። የታተመውን የተረገጠውን ስታይ ስሟን ስታይ የሌለ ደስታ ፈነጠዘች። የእውነት በጣም ነው ደስ የሚለው። እግዚአብሔር ይመስገን። የሌለ እዚህ ጋር ዘለለች አይገልጸውም። በጣም ነው የሚያስደስተው። በቃ ደስታቸው እስኪ ከልባቸው ነው የሚያስደስተው። የእውነት ፈገግታቸው፣ ሳቃቸው፣ ደስታቸው ከአንጀታቸው ከልባቸው ነው እና ከዓይናቸው ከጥርሳቸው ያስታውቃል። በቃ እቅፍ አደረጋትኝ። እግዚአብሔር ይመስገን። የእውነት ሁሉም ነገር ስለተስተካከለ እንግዲህ ልጅተር ነው። ይሄው ወረቀትሽን ተረከቢኝ አላትና ከ2 ቀን ከ3 ቀን በኋላ ዱባይ ከች ብለን ዱባይ እንገናኝ አሉ። እንግዲህ እስኪ ደስታቸው
እግዚአብሔር ይመስገን። ይሄ ደስታቸው ስለተመለሰ እኔ በጣም ነው ደስ ያለኝ። እውነት እግዚአብሔር ይመስገን። በጣም እውነት እግዚአብሔር ይመስገን። ይሄ ደስታቸው ነበረ የሌለ ነው ትላላችሁ። እዚህ ጋር ደግሞ ግንባሯን ሳ ማደረገና አይዞሽ የኔ ጨረቃ ምንጊዜም ላልለይሽ ቃል ገባልሻለሁኝ። ምንጊዜም ከጎንሽ ነኝ፣ አትሰቢ የኔ ጨረቃ የኔ ስሳላና ጥምዝዝ አድርጎ እቅፍ አደረጋትኝ። አያስደስትም? እዚህ ጋር ደግሞ ነይ ያበላሸውብሽን ጸጉርሽን ላስተካክልሽ እያለን እያስተካከለላት ነው። በቃ እንደነበር አድርግ ብለው እንደነበር እያደረገ እያስተካከለ ነው። የእውነት በጣም ነው ደስ የሚለው ፍቅራቸው። እንደገና ደግሞ ከልክ ላፊ ቃል በፕራንክና በስራ እንኳን ከልክ ያለፈ ቃል አይነጋገሩም። ስርዓት የሚባል ነገር የተሞላባቸው ጽድት ያሉ ናቸው። የእውነት ስራ ነው ብሎ እሷም የግለፍተኝነት ቃል አትናገረው፣ እሱም የግለፍተኝነት አይናገራትም። በጣም ነው የሚያከብራት፣ በጣም ነው የሚወዳት፣ በጣም ከሚባለው በላይ የሚሳሳላት እና የሚያከብራት። እሷም እንደዛው በጣም ነው የምታከብረው፣ በጣም ነው የምትወደው። ከሱ መለየት አትፈልግም። የእውነት በጣም ነው የሚያስደስትኝና እግዚአብሔር ይመስገን። እንግዲህ ይሄንን ይመስላል። በጣም ነው ደስ የሚሉት። እግዚአብሔር ይመስገን። የእውነት ይህ ሳቃቸው ደስታቸው ስለተመለሰ በጣም ነው ያስደሰተኝ። እግዚአብሔር ይመስገን። ይህን ያደረገ አምላክ ስሙ የከበረ የተመሰገነ ይሁን። በእውነቱ ስለማይነገር ስጦታው እግዚአብሔር ይመስገን ነው የሚባለው። እንግዲህ ውድ የዩቲዩብ ቻናል ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የኔ ወዶች ቪዲዮውን ስትሉ ኮሜንት እየጻፋችሁ እንድታበረታቱኝ እፈልጋለሁ። የኔ ወዶች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሁሉም ሰው እንዲደርስ ሼር እያደረጋችሁ እንድትተባበሩኝ እጠይቃለሁ። የኔ ወዶች ከልብ አመሰግናለሁ። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። እግዚአብሔር አምላክ ሀገራችንን ሰላም ያደርግልን። የእውነት ሀገራችንን እግዚአብሔር አምላክ ከክፉ ነገር ይሰውርልን። እኛን ሞጥቶ ከመቅረት እግዚአብሔር አምላክ ይሰውረን። በያላችሁበት የእግዚአብሔር ሰላምታ የእግዚአብሔር ፍቅር ሙልት ይበልላችሁ፣ ከክፉ ነገር ይሰውራችሁ፣ እግዚአብሔር አምላክ ይጠብቃችሁ፣ የልባችሁን መሻት ያለ ኃጢአት በቀር ይፈጽምላችሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንድትተባበሩኝ ቤተሰብ እንድትሆኑ እጠይቃለሁኝ። ስለነበረን ጊዜ ሁሉ አመሰግናለሁ። በሌላ ቪዲዮ በቀጣይ እስከምንገናኝ ድረስ ቸር ሰንብቱልኝ። በያላችሁበት የእግዚአብሔር ሰላምታ ይብዛላችሁ። ባይ ባይ።